ፕሬዝዳንት ክቡር ታዬ አጽቀሥላሴ የሙሉ ጀነራልነት ማዕረግ የተቀበሉት ጀነራል ደስታ አብቼ በከምባታ ዞን አስተዳደር የጀግና አቀባበል ተደርጎላቸዋል። በአቀባበል መርሃ ግብሩ የእንኳን ደህና መጣችሁ ንግግር ያደረጉት የከምባታ ዞን ዋና አስተዳዳሪ የተከበሩ አቶ አረጋ እሸቱ ለሚወዷት እናት ሀገሮና ለሕዝቦቿ የከፈሉት የደም የላብ የእውቀትና የጀግንነት ዋጋ ተደምሮ ሙሉ ጀነራል ሆነው በመሾሙ በጀግንነት ያገለገሉት መላው የኢትዮጵያ ሕዝብ ብሎም የተወለዱበት የከምባታ ሕዝብ ደስታና ኩራት ይሰማዋል ብለዋል። ክቡር ጀነራል ደስታ አብቼ ለሚወዷት እናት ሀገሮ እና ለሕዝቦቿ የከፈሉት የደም የላብ የእውቀትና የጀግንነት ዋጋ ተደምሮ ሙሉ ጀነራል ሆነው በመሾሙ በጀግንነት ያገለገሉት መላው የኢትዮጵያ ሕዝብ ብሎም የተወለዱበት የከምባታ ሕዝብ ደስታና ኩራት ተሰምቷቸዋልና እንኳን ደስ ያሉት። እኔም የእነሱን ደስታ በመጋራት እነሱን በመወከል በከምባታ ሕዝብ እና በራሴ ስም ክቡርነቱንና ቤተሰቦቻቸውን እንኳን ደስ አለን። የመን በጅንጎም እንዲህ አይነት ክብርና ከፍ ያለ ማዕረግ በቀላሉ የማይደረስበት ከበርካታ ልፋትና ጥረት በኋላ የሚቆጠሩ ሰዎች ብቻ ሊጎናጸፉት የሚችሉት ድል ነው ያሉት የተከበሩ አቶ አረጋ እሸቱ ባለአራት ኮከብ ማዕረግ ደረጃ የደረሱ 10 የሀገራችን ጀኔራሎች መካከል አንዱ በመሆኑ እንኳን ደስ ያሉት ብለዋል። እንዲህ አይነት ክብር እንዲህ አይነት ከፍ ያለ ማዕረግ በቀላሉ የማይደረስበት ከበርካታ ልፋትና ጥረት ብዙ መስዋዕትነትን የሚጠይቁ ፈታኝ ምዕራፎችን በጽናትና በኢትዮጵያዊ ጀግንነት በማለፍ ሊገኝ የሚችል በጣት የሚቆጠሩ ሰዎች ብቻ ሊጎናጸፉት የሚችሉት ድል ነው። ባለአራት ኮከብ ማዕረግ ደረጃ የደረሱ 10 የሀገራችን ጀኔራሎች መካከል አንዱ በመሆኑ በድጋሚ እንኳን ደስ ያሉት ማለት ነው። ስለ ከምባታ ሕዝብ ጀግንነትና ሀገር ወዳድነት ነጋሪ አያሻውም ያሉት የተከበሩ አቶ አረጋ እሸቱ የአድዋ ተራሮች፣ የማይጨው የውጊያ ሜዳዎች፣ የካራማራ የጦርነት ውሎች፣ የግቢ በረሃ የከምባታን ጀግንነት ሰንቆ የያዙ ህያው ታሪክ ነጋሪዎች መሆናቸውንም አብራርተዋል። ጀግንነትን ሀገር ወዳድነትን እንዲህና እንዲህ እያልኩ ዘርዝሬ አልነግራችሁም። የሚታወቁት የአባት የአያቶቻችሁ ገድል ነውና የአድዋ ተራሮች፣ የማይጨው የውጊያ ግንባሮች፣ የካራማራ የጦር ውሎዎች፣ የግቤ በረሃ ልክ እንደ ሌሎቹ ወንድም ህዝቦች ሁሉ የከምባታን ህዝብ ጀግንነት ሰንቀው የያዙ ሕያው ታሪክ ነጋሪዎች ናቸው። ከምባታ እንደ ሌሎቹ ወንድም የኢትዮጵያ ህዝቦች በሀገሩ ጉዳይ ድርድር አያውቅም። ለሀገሩ ሉዓላዊነት መከበር አጥንቱን የሚከሰክስ ደሙን የሚያፈስ የሀገር ባለውለታ ህዝብ ነው። ትናንትም ዛሬም ሆነ ነገ የማይናወጥ ጽኑ አቋሙ ውልፍት የማይል ኢትዮጵያዊነት መገለጫ የሆነ ህዝብ ነው። የአባቶቹ ልጅ የሆነው ውድ ወንድማችን ጀነራል ደስታ አብቼ ይህንን ዘመን ተሻጋሪ ኢትዮጵያዊነት ስሜት በእኛ ትውልድ የገለጽንበት የኩራታችን ምንጭ ነው። ጀነራል ደስታ አብቼ ባደረጉት ንግግር ለተደረገላቸው የክብር አቀባበል የከምባታ ዞን አስተዳደር ባለሀብቶችና መላውን ህዝብ አመስግነው ከዚህ ማህበረሰብ በመገኘታቸው ልዩ ክብርና ደስታ እንደሚሰማቸው ተናግረዋል። ይህ አይነት በጣም የሚያስደስትና በጣም ከዚህ በላይ እንዲኮራ የሚያደርግ ድርጊት በማድረጋችሁ ልባዊ ምስጋና አቀርባለሁ። መቼ በከምባታ ፊት እንዲሆኜ ቆሜ የከምባታን ጀግንነትን መግለጽ እችላለሁ የሚል እናፍቅ ነበር። ጀግኖች እናንተ ናችሁ፣ እኔ አይደለሁም። እንኳን ደስ ምስጋና ነው። ይህን ያስተባበረው ኮሚቴ፣ ይህን አስቦ ላደረገው ኮሚቴ እኔ በልቤ እንደዚህ አላሰብኩም፣ በውስጤ እንደዚህ አላሰብኩም። እንዲሁም የዞኑ አመራር፣ የዞኑ ኮሚቴ በሙሉ ለዚህ ደግሞ ሳትሳሱ ይገባሉ ናችሁ ቀናችሁን፣ ጉልበታችሁን፣ እውቀታችሁን፣ ሀብታችሁን ጭምር የሰጣችሁ ባለሀብቶች ጭምር ምስጋና በጣም የላቀ ነው። ይገባሃል ጀነራል ይገባሃል ጀነራል። ጦርነት ብቻ ይመጣ ሳይሆን የውስጥ አንድነት በመሸርሸር ቅንጅት በማጣት የሚመጣ በመሆኑ አንድነታችንን እናጠናክር የሚል መልእክትም አስተላልፈዋል። ከሁሉ በፊት ለሰላም እንስራ። ከሁሉ በፊት ለሰላም እንስራ። እግዚአብሔር ለሀገራችን ሰላም ነው። ከሰራን ልማት ይመጣል። ሰላም ጦርነት ብቻ አይደለም፣ መዋጋት መታኮስ ብቻ አይደለም። ሰላም ውስጥም አለ። ሰላም የሚያሳጣ ነገር ውስጥም አለ። ቅናት ውስጥም አለ። መጥፎ ቅናት፣ ደስ የማይል አንዱ የአንዱን እድገት፣ አንዱ የአንዱን እውቅና አለመፈለግ ይህም ጦርነት ነው።
እንደዚህ አይነት ጥቃቅን ነገሮችን በፍጹም በማስወገድ ከምባታን የሚመጥን ነገር፣ ከምባታን የሚያጀግን ነገር፣ ከምባታን ኢትዮጵያዊ የሚያደርግ ነገር መስራት ይገባናል። አደራ እላቸዋለሁ። ከከምባታ ማህበረሰብ ተፈጥሬ ለሁሉም ኢትዮጵያዊ የሚኖር ኢትዮጵያዊ ነኝ ያሉት ጀነራል ደስታ ብቼ ለከምባታ ማህበረሰብ ዋጋ በሚከፍለው ልክ ለሁሉም የኢትዮጵያ ብሔር ብሔረሰቦች ዋጋ የሚከፍል ወታደር ነኝ ሲሉም ተናግረዋል። እኔ ኢትዮጵያዊ ነኝ። እኔ የሚያውቃት ኢትዮጵያን ነው። ከዚህ ተፈጥሬ ለሀገሬ ለዳር ድንባር የዘመቱ ሰው ለከምባታ የሚከፍለውን መስዋዕት ለኦሮሞ የሚከፍል፣ ለአማራ የሚከፍል፣ ለሶማሌ የሚከፍል፣ ለአፋር የሚከፍል፣ ለቤኒሻንጉል የሚከፍል፣ ኢትዮጵያ ውስጥ ላሉ ለብሔር ብሔረሰቦች በሙሉ የሚከፍል ኢትዮጵያዊ ስብዕና ያለኝ ሰው ስለሆነ ወደ መንደሬ ሲመጣ የመንደር ንግግር ብቻ ይወራሉ ወይ ብዬ ፈርቼ ነበር። መድረኩ ግን ኢትዮጵያዊ በመሆኑ በጣም ደስ ይላል። በዕለቱ በክብር እንግድነት የተገኙት የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ ለሀገር ሉዓላዊነት፣ ለዳር ድንባር ክብር፣ ለሕዝቦች ሰላምና ደህንነት በቆራጥነት በመሰለፍ በድል አድራጊነት በሚታወቁ በስመጥር የጦር ሜዳ ጀግኖችን በማፍራት ለሀገር ትልቅ አስተዋጽኦ ያበረከተው የከምባታ ማህበረሰብ መሀል በመገኘታቸው መደሰታቸውን ገልጸዋል።